ገባ በሉ ለጓደኞቻችሁ ሼር አድርጉ። ማለት የሚጠቅማችሁን ነገር እየተመናገር ስለፈለኩኝ ነው። ማለት ስራ ነው። ምንም ገንዘብ ሳታወጡ ገንዘብ የምታገኙበት ስራ ነው። አድቨርታይዝመንት በማድረግ ገንዘብ የምታገኙበት ስራ ነው። እንደውም አንዳንድ አይቻለሁ ወንዶችም ሴቶችም መስራት ይችላሉ ይሄንን ስራ። ለወንዱም ለሴቱም ነው። ምክንያቱም ባይክ ላይ ሆናችሁ ባይክ ስታደርጉ ስፖርት ስትሰሩ የስፖርት ነገሮችን ኤሌክትሮኒክሶችም አሉ እሱን ስትጠቀሙ እያሳያችሁ የምትሰሩት ስራ ነው። በቀላሉ ስራ የምትሰሩበት ነገር ነው። ምንም ወጪ የለባችሁም። ወጪ ስንባል ነው እኛ የምንፈራው። የሆነ ሬጂስተር ለማድረግ ክፍያ ያለው ስንባል እንፈራለን። በየወሩ የሆነ ክፍያ ያለው ስንባል እንፈራለን። ይሄ ግን ምንም አይነት ክፍያ የምትከፍሉበት አይደለም። ምንም አይነት ወጪ የምታወጡበት አይደለም። እንደውም እቃውን እናንተ ገዝታችሁ አድቨርታይዝ ካደረጋችሁላቸው በኋላ ገንዘቡን ይመልሱላችኋል፣ ይከፍሏችኋል። ሰርቼዋለሁ። ያው ብዙ አክቲቭ ስላልሆንኩኝ 1 2 3 ጊዜ ብቻ ሰርቼ አቆምኩት። አሁን ግን ተመልሻለሁ ወደዛ ስራ ማለት ነው። የዛን ሰዓት ቢዚ ሆኜ በአንዳንድ ነገሮች ዲስትራክት ሆኜ ስለነበረ ልሰራው አልቻልኩም። አክቲቭ ሆኜ ልሰራው አልቻልኩም እና በሰራው ሰዓት ግን ተከፍሎኛል እንደነገርኳችሁ ማለት ነው። እቃውን ገዝቼ ከአማዞን ላይ ነው እቃውን እንድትገዙ የሚያደርጓችሁ። አፕሩቭ ካደረጓችሁ በኋላ አፕሩቭ ከሆናችሁ በኋላ ማለት ነው። ኮንቴንት ክሬኤት ነው የምታደርጉት እየገባችሁ ያላችሁ። ኮንቴንት ክሬኤት በማድረግ የሚገኝ ገንዘብ ስራ ነው። ኮንቴንት ክሬኤት በማድረግ ኢዝ ናት ላይክ ኢዚ ማለት ኮንቴንት ክሬኤት ስታደርጉ ታይም አለ። ታይማችሁን ይወስዳል። ስታስተካክሉ ቪዲዮን አሬንጅ ስታደርጉ መጻፍ ነው ያለባችሁ ነገር ወይ በካንቫ ወይም ደግሞ በካፕካት አሬንጅ አድርጋችሁ ነው ቪዲዮን አስተካክላችሁ ነው ቪዲዮን ፖስት የምታደርጉት። ፖስት ልታደርጉላቸው የሚፈልጉት ደግሞ ወይ በዩቲዩብ ነው ወይ ደግሞ በኢንስታግራም ነው ወይ ደግሞ በቲክቶክ ነው። እናንተ አፕሩቭ በተደረጋችሁት አሁን ለምሳሌ ቲክቶክ ላይ 50 ቪዲዮ ከዚህ በፊት ፖስት አድርጋችሁ ከሆነ አፕሩቭ ትሆናላችሁ። 50 ቪዲዮ ያስፈልጋል ለቲክቶክ። ለኢንስታግራምም 50 ቪዲዮ ያስፈልጋል። ለዩቲዩብም 50 ቪዲዮ ያስፈልጋል። ይህን ስራ አፕሩቭ ለመደረግ ማለት ነው። አፕሩቭ ለመደረግ 50 ቪዲዮ እያንዳንዱ ፔጅ ላይ 50 ቪዲዮ ያስፈልጋል። ኢንስታግራም ላይ ቲክቶክ ላይ እና ዩቲዩብ ላይ 50 ቪዲዮ ያስፈልጋል። ከዛ በኋላ እቃዎችን ነው እነሱ በጣም ብዙ ብራንድ አለ። የታወቁ ብዙ ብራንዶች አሉ። ውስጥ ሳይን አፕ አድርጋችሁ ከገባችሁ በኋላ በጣም ብዙ ብራንዶች አሉ እቃዎቹ ማለት ነው። የተለያየ አይነት እቃዎች አሉ። ኤሌክትሮኒክስ አሉ፣ ልብስ አለ፣ ሽቶ አለ፣ ቫይታሚኖች አሉ። ብዙ በጣም ብዙ ይሄን ያህል ብዬ ልነግራችሁ አልችልም። ብቻ እናንተ በዚህ ነገር አድቨርታይዝ ማድረግ እፈልጋለሁ ብላችሁ በፈለጋችሁት ነገር ላይ ሬጂስተር አድርጋችሁ አፕላይ ማድረግ ማለት ነው። ጆቡን ስራውን ፒክ አድርጋችሁ አፕላይ ማድረግ ነው። ለዛ ለማድረግ ደግሞ ከናንተ የሚጠበቅ መስፈርት አለ። ከናንተ የሚጠበቅባችሁ መስፈርት አለ። ያ መስፈርቱን ስታሟሉ ነው ስራውን ራሱ እንድትሰሩ የሚፈቅድላችሁ። መስፈርቱን ካሟላችሁ ስራውን እንዲፈቅዱ ያደርጋችኋል። ገባ ወጣ ያላችሁ ሰዎች ገብታችሁ ብታዳምጡ ትጠቀማላችሁ። ስራ መስራት የምትፈልጉ ሰዎች፣ ገንዘብ ሜክ ማድረግ የምትፈልጉ ሰዎች ብዙዎች ይህንን ስራ በመስራት ስራቸውን ኩዊት ራሱ ያደረጉ ሰዎች አሉ። ለምን? ከሰራችሁ በስነ ስርዓት ስራውን ከሰራችሁ በደንብ ብዙ ገንዘብ ነው ሜክ የምታደርጉት። በሳምንት ከ5000 ከ6000 ብር በላይ ሜክ ታደርጋላችሁ እናንተ አክቲቭ ከሆናችሁና ለስራው በጣም ራሳችሁን ኢንቮልቭ ካደረጋችሁ ማለት ነው። ቪዲዮ ነው የምትሰሩት በየቀኑ 3-4 ቪዲዮ የምትሰሩ ከሆነ ወደ 400 450 500 ብር ነው ማለት ነው የምታገኙት። ቪዲዮ በመስራት የምታገኙት ገንዘብ ነው።
ኮንቴንት ክሬኤት ማድረግ ማለት ኮንቴንት ክሬኤተር ነው የሚባለው ስራው ራሱ ኮንቴንት ክሬኤት በማድረግ ማለት ነው። እነሱ በሰጧችሁ ፕሮዳክቱን ከአማዞን ላይ ነው እንድትገዙ የሚያደርጓችሁ። ስትገቡ ሁሉን ነገር ነው የሚያሳያችሁ። አፑ ሊንኩ ባዮ ላይ አለላችሁ። ሳይን አፕ ማድረግ ከፈለጋችሁ ማለት ነው። በኢትዮጵያ አይቻልም ወይንዬ፣ በኢትዮጵያ አይቻልም። ምክንያቱም አማዞን ወደዛ ሺፕ ስለማያደርግ እቃ በኢትዮጵያ አይቻልም። ግን አማዞን ሺፕ በሚያደርግበት ቦታ ሁሉ ይሄ ስራ መስራት ይቻላል። በተለይ ውጭ ያላችሁ ሰዎች፣ ውጭ ሀገር ላይ ያላችሁ ሰዎች ይሄ እመኑኝ ገብታችሁ ስራውን መስራት ከጀመራችሁ በኋላ ራሳችሁ የምትወስኑትን ትወሰናላችሁ፣ የምታደርጉትን ታደርጋላችሁ። ኢዚ ስራ ነው። ኮንቴንት ክሬኤት ማድረግ በጣም ኢዚ ስራ ነው። አሁን ለምሳሌ እኔ አሁን ስታርባክስ ነው ቁጭ ብዬ ያለሁት። ስለ ስታርባክስ ኮፊ የተጠቀማችሁትን ምሳሌ ነው እያልኳችሁ ያሉት። የተጠቀማችሁትን በውስጥ የያዘውን ነገር ኤክስፕሌን ማድረግ ማለት ነው። በቃ ስታርባክስ ስትጠጡ ምን ያህል ሳቲስፋክሽን እንደሚሰጣችሁ ምሳሌ ነው። እንደዛ አይነት ኮንተንት ማለት እንደዛ ነው። ለአንድ እቃ ቫልዩንና ለምን እንደምትጠቀሙ ምን እንደጠቀማችሁ ኤክስፕሌን አድርጋችሁ የምታደርጉት ማለት ነው። አድቨርታይዝ ስታደርጉ አሁን ለምሳሌ ስኪን ኬር የምትጠቀሙ ከሆነ ያ ስኪን ኬር ስሙ ምንድነው? ለምንድን ነው የጠቀማችሁ? ቡግር ምናምን ማጥፊያ ከሆነ ቡግሬን አጠፋልኝ፣ እንደዚህ ያደረገልኝ ምናምን ብላችሁ ቪዲዮ ሰርታችሁ ትፖስታላችሁ ማለት ነው። አፕሩቭድ ለመሆን ነው የምነግራችሁ። ሳይን አፕ ካደረጋችሁ በኋላ ቪዲዮ ማየት ይፈልጋሉ ማለት ስራውን መስራት ይችላሉ ወይ ስራውን መስራት ትችላለች የሚል እነሱ ኢቫሉዌት ያደርጋሉ። ኢቫሉዌት አድርገው ከተቀበሏችሁ ነው ስራውን መስራት የምትችሉት። ምክንያቱም ስለሚከፍል ማለት ነው። አድቨርታይዝ ስታደርጉለት ስለሚከፍል በአንድ እቃ 150 ብር፣ 100 ብር፣ 200 ብር እንደዛ ነው የሚከፍሉት እና 180 ብር እና ያንን እቃ ራሷን በ30 ብር፣ በ40 ብር፣ በ100 ብር ብትገዙት ያንን እቃ በኋላ እናንተ ነው ሴቭ የምታደርጉት። ያንን እቃ የገዛችሁበት ይከፍላችኋል። ግን መጀመሪያ እናንተ ገዝታችሁ ቪዲዮ ሰርታችሁ እንድታስቀምጡ ይነግሯችኋል። በጣም ኢዚ ስራ ነው። መጠቀም የምትችሉት ስራ ነው። ገብታችሁ ብታዩ ዩቲዩብ ላይ ኮንቴንት ክሬኤተር ብላችሁ ይቅርታ ኮንቴንት ክሬኤተር ብላችሁ ገብታችሁ ብታዩ ዩቲዩብ ላይ በጣም የኛ ሰዎች ናቸው ይህንን ስራ ብዙ ማንሰራው እንጂ ነጮች ብትሉ፣ ጥቁሮች ብትሉ፣ ኤዥያዎች ብትሉ በጣም ይሰሩታል። በቃ ሌላ ሀስል የሚያስጨንቅ ስራ መስራት አይፈልጉም። እንደዚህ አይነት ስራ እየሰሩ እኔ በሳምንት አይደለም 1000፣ 2000፣ 700፣ 800 ብር የማገኝ ከሆነ በሳምንት እንደዚህ አይነት ስራ ሰርቼ ለምንድን ነው ሌላ ስራ የምሰራው? ገብቷችኋል? ለምንድን ነው ኦፊስ ሄጄ ምናምን ክላይንት እያገላበጥኩ ምናምን የምሰራው? ለምንድን ነው ሌላ አይነት ስራ የሚያደክመኝ ስራ የምሰራው? ገብቷችኋል? ገንዘብ የማገኝ ከሆነ እንደዚህ አይነት ስራ እየሰራው እኔ ገንዘብ የማገኝ ከሆነ ለምንድን ነው ሌላ አይነት ስራ ሰርቼ ጉልበቴን ማደቀው? እንደዚህ አይነት 2-3 አይነት ስራ መስራት እችላለሁ። ፖቴንሻሉ ያላችሁ ሰዎች ቋንቋ በደንብ የምትችሉ ሰዎች ኢቭን ቋንቋ አንዳንዱ ስራ ቋንቋ ራሱ አይጠበቅባችሁም። ከካንቫ ላይ እና ካፕከት ላይ ገብታችሁ አስተካክላችሁ እዛ ላይ ቪዲዮውን አስተካክላችሁ አሬንጅ አድርጋችሁ በቃ ትለቁታላችሁ ማለት ነው። እና እኔ ምንም አልጠቀምም። አሁን እዚህ መጥቼ ስለተናገርኩ ምንም የምጠቀመው ነገር የለም። እናንተ ስለገባችሁ እኔ ምንም የምጠቀመው ነገር የለም። ከእናንተ የማገኘው ምንም ኮሚሽን የለም። ሌላ ኮሚሽን የሚያስገኝ ምናምን ስራ አይደለም። እናንተ ግን ሰርታችሁ ያው ራሳችሁን እንድትለውጡ ራሳችሁን እንድትቀይሩ በሚል መንፈስ ነው መጥቼ እያወራሁ ያለው። ስራ ለፈለጋችሁ ሰዎች ስፔሻሊ አሁን ደግሞ ስራ ለሌላችሁ ሰዎች
ሌላ ስራ ለማግኘት ከምትጨናነቁ በዚህ ላይ አፕሩቭ ከሆናችሁና ስራውን መስራት ከጀመራችሁ ጥሩ በመስራት ማለት ነው። ማለት አንዳንድ ጊዜ ጥሩ ቪዲዮ ካልሰራችሁላቸው ለሌላ ጊዜ ለሁለተኛ ለሶስተኛ ጊዜ እንድትሰሩላቸው አይፈልጉም። ግን ጥሩ ቪዲዮ ከሰራችሁላቸው ተቀባይነት ያለው ቪዲዮ ከሰራችሁላቸው በቃ ክላይንት ናችሁ። እናንተ ልክ እንደ ተቀጣሪ ነው የምትሆኑት እዛ ላይ ለካምፓኒው እንደ ተቀጣሪ ነው የምትሆኑት። ብራንዳቸውን በደንብ ካስተዋወቃችሁላቸውና ጥሩ ቪዲዮ ከሰራችሁላቸው ተቀጣሪ ነው የምትሆኑት። ትሰራላችሁ ማለት ነው 3 4 5 6 አይነት ካምፓኒ ውስጥ እመኑኝ። አሁን ራሱ እዚህ ቲክቶክ ላይ ማለት ነው ቲክቶክ ላይ ገብታችሁ ኮንቴንት ክሬኤተር ብላችሁ ብትገቡ በጣም ብዙ ልጆች እንዴት እንደሚሰሩ ታያላችሁ። ማለት እንዴት እንደሚሰራ ለማወቅ ከፈለጋችሁ እዛ ላይ ገብታችሁ ማየት ትችላላችሁ። እንዴት ነው የምሰራው፣ ቪዲዮን እንዴት ነው የምሰራው፣ ኮንቴንት ክሬኤተር ሲሆን ምንድነው ማድረግ ያለብኝ ብላችሁ ማየት ትችላላችሁ። ዩቲዩብ ላይ አለ፣ ቲክቶክ ላይ አለ እና ገብታችሁ ሳይን አፕ እያደረጋችሁ የሚፈለግባችሁን ነገር አሟልታችሁ ስራ ስሩ። ዋይናት ሌላው ከሰራ እኛ ለምን አንሰራም? ሌላው ከተጠቀመ እኛ ለምን አንጠቀምም? ሌላው ከቻለ እኛ ለምን አንችልም? ሰው ሁሉ የእግዚአብሔር ፍጥረት ነው አይደል? የማይቻል ነገር የለም በዚህ ምድር ላይ። እኔ እንደዛ ነው ማምነው። የማይቻል ምንም ነገር የለም። ጊዜ ከሰጠነው ለዛ ነገር ራሳችንን ኢንቮልቭ ካደረግንና እንሰራዋለን ብለን አምነን ከተነሳን ምንም የማይቻል ነገር የለም ከእግዚአብሔር ጋር። ምክንያቱም እኛን እግዚአብሔር የፈጠረን እንድንችል አድርጎ ነው፣ እንዳንችል አድርጎ አልፈጠረንም። እንድንችል አድርጎ ነው፣ በአምሳሉ ነው የፈጠረን እና የሰው ልጅ ከምንም ነገር በላይ አድርጎ ነው የፈጠረው። በአምሳሉ በራሱ ምሳሌ ነው የሰው ልጅ የፈጠረው። በራሱ ምሳሌ የተፈጠረ ፍጡር ደግሞ እግዚአብሔር በታች በዚህ ምድር ላይ ያለውን ነገር መስራት ይችላል። ማድረግ ይችላል። ከእግዚአብሔር ፍቃድ ጠይቆ ማድረግ ይችላል። የእግዚአብሔርን እገዛ ጠይቆ ማድረግ ይችላል። መልካም ነገርን ማድረግ ማንም አይከለክልም። መልካም ነገርን ማድረግ እግዚአብሔር ፈቃዱ ነው። እንድንሰራ ይፈልጋል እግዚአብሔር፣ እንድንተጋ ይፈልጋል እግዚአብሔር። በቃ ራሳችንን እንድናቆም ይፈልጋል እግዚአብሔር። ሊሰራ የማይወድ አይብላ ይላል አይደለም መጽሐፍ ቅዱስ? ሰው ሊሰራ የማይወድ አይብላ ካለ መስራት አለብን ማለት ነው። ባለን በሰጠን ፖቴንሻል፣ በሰጠን አይምሮ፣ በሰጠን አንደበት፣ በሰጠን እጅ፣ በሰጠን እግር፣ በሰጠን ማንኛውም ነገር እንድንሰራ እንድንንቀሳቀስ ይፈልጋል እግዚአብሔር። ሳንሰራ የምናገኘው ነገር የለም። ሳንሰራ የምናገኘው ነገር ወይ አጭበርብረን ነው የምናገኘው ማለት ነው፣ ወይም ደግሞ ዘርፈን ነው የምናገኘው ማለት ነው፣ ወይም ደግሞ በቃ የሆነ ኮራፕሽን ነገር ውስጥ ገብተን ነው ማለት ነው። እና ሰርተን የምናገኛቸው ነገሮች አንደኛ ለህሊናችንም እረፍት ይሰጠናል፣ ለሌሎችም እንጠቅማለን። ገብቷቸዋል። ያው በኢትዮጵያ ብዙ ዘመዶች አሉ፣ ብዙ የተቸገሩ አሉ፣ ብዙ በጣም በቃ ማለት ህዝባችን በጉዳት ላይ ነው ያለውና ለዛ እንኳን መድረስ የምንችለው እኛ መስራት ስንችል ነው። እግዚአብሔር የሰጠንን ፖቴንሻል ስንጠቀምበት ነው። እዚህ ሀገር መተንም ስንኖር እግዚአብሔር ለዓላማ ነው ያመጣን ብዬ ነው ማስበው። ዝም ብለን ለራሳችን ብቻ እየበላን እየጠጣን እንድንኖር አይመስለኝም። እግዚአብሔር ከዛ ምድር ላይ ሲያመጣንና ለሌሎች እንድንቆረስ ነው፣ ለሌሎች እንድንኖር ነው፣ ለሌሎች ደግሞ በቃ ከኛ ተርፈን ለሌሎች እንድንኖር ነውና ያ ደግሞ የሚሆነው ስንሰራ ነው በተሰጠነ ነገር ላይ ራሳችንን ስናቆም ነውና ገብታችሁ ስሩ። በጣም ቀላል ነው። ምንም ሀስል የለውም። ምንም ክፍያ የለውም። ክፍያ ሲባል ነው ሰው የሚሸሸው። ክፍያ አለው፣ ወራዊ ክፍያ አለው፣ መመዝገቢያ ክፍያ አለው ሲባል በጣም ታግለን ነው የምንገባው ለእንደዛ አይነት ነገር። ይሄ ግን ኮንቴንት ክሬኤት ነው የምናደርገው፣ ክፍያ የለውም።
አሁን ሜቢ እንትኑን ስታደርጉ ክፍያ አለው ብሎ ያመጣላችኋል። እሱን አይደለም የምትነኩት። ከታች አለ ዜሮ የሚል እሱን ነው የምትነኩት። ሊንኩን ያስቀመጥኩላችሁን ሊንክ ማለት ነው ስትነኩ ክፈሉ የሚል ይመጣላችኋል። እሱን አይደለም ክፈሉ የሚሉትን ሳይሆን ከታች አለ ዜሮ ብሎ እሱን ስትጫኑት ቱ ቢ ኮንቴንት ክሪኤተር ለመሆን ሳይን አፕ የሚል አለ። እሱን ነው የምትነኩት። እሱን ትነካላችሁ፣ ሳይን አፕ ታደርጋላችሁ። ዜሮ ምንም ነገር አትከፍሉም። $0 ነው የሚለው። እኔ ጥያቄ ካላችሁ ጠይቁኝ። ምረዳችሁ ነገር ካለ በውስጥ መስመር ስልካችሁን አስቀምጡልኝ፣ በዛ አገኛችኋለሁ። እኔ አሁን እናንተን ስረዳ እዚህ ጋር ቁጭ ብዬ ስናገር ምንም የምጠቀመው ነገር የለኝም። ግን ስራ መስራት ከፈለጋችሁ ተጨማሪ ገንዘብ ልላችሁ አልችልም። ይሄንን ከሰራችሁ ስራችሁን ራሱ ኩይት የምታደርጉት ስራ ስለሆነ ማለት ነው፣ በደንብ ስለሚከፍል ማለት ነው። በቀን 2-3 ቪዲዮ ብትሰሩ 300-400 ብር ነው የምታገኙት። እንደዛ አይነት ስራ ስለሆነ ከስራችሁ ጎን የምትሰሩት ነው ልላችሁ አልችልም። ማለት ከስራችሁ ጎን መስራት ትችላላችሁ በደንብ ከለመዳችሁና እንደገና ደግሞ ካምፓኒው ከወደዳችሁ በየጊዜው እንድትሰሩላቸው ከፈለጉ የምትልኩላቸውን የስራ ፖስት ያደረጉትን ስራ እናንተ አፕላይ ካደረጋችሁና ከተቀበሏቸው እንድትሰሩት ከፈቀዱላችሁ ራሳችሁ የዛን ጊዜ የምትወስኑት ውሳኔ ነው። እና እናቶች የሆናችሁ ቤት ውስጥ የተቀመጣችሁ ይሄ ስራ ለእናንተ ነው። ይሄ ስራ ለእናንተ ነው። ገንዘብ ማግኛ ኦፕሽን ነው። ባዮ ላይ ያለላችሁ ገብታችሁ እዩት። ኮንቴንት ክሪኤተር ማድረግ ነው። ኮንቴንት ክሪኤተር ይባላል። ኢዚ ጃብ፣ ወጪ ሳታወጡ ያላችሁን ፖቴንሻል ተጠቅማችሁ የምታገኙበት ነው። ጥያቄ ካለ እኔ ጥያቄ ከሌላችሁ በቃ ወጥቼ ተመልሼ በሌላ አርዕስት እገባለሁ። ምክንያቱም ይሄንን እናንተ እንድትጠቀሙ ስለፈለኩ ነው የገባው። መልካም ቀን ይሁንላችሁ። ቀን ለሆነላችሁ፣ ምሽት ለሆነላችሁ ደግሞ መልካም ምሽት ይሁንላችሁ። ኩኪ ከጨረስኩ በኋላ ነው የገባችሁ። ኮንቴንት ክሪኤት ማድረግ ለሚፈልግ ሰው ኢንፎርሜሽን እየሰጠው ነው። በነፃ ነው የሚጀምረው። ስራው ነፃ ነው። ምንም የሚገባበት እና የሚከፈል ክፍያ የለውም። ባዮዬ ላይ ያለ ሊንኩ፣ እዛ ባዮዬ ላይ ስትጫኑ ክፈሉ የሚል ከላይ አለው። ግን እሱን አይደለም የምትጫኑት። ሁለተኛውን በመጫን $0 የሚል አለ። ከዛ ቱ ቢ ኤ ክሪኤተር የሚል አለ። ክሪኤተር መሆን እፈልጋለሁ የሚል አለ። እሱን ነክታችሁ ነው ሬጂስተር የምታደርጉት። ክሪኤተር ለመሆን ምንም ክፍያ አይከፈልም። ስራ ለመስራት ምንም ክፍያ አይከፈልም። ስራውን ለመስራት የምትፈልጉ ሰዎች ያንን በመጫን እዩና ጥያቄ ካላችሁ ሜሴጅ አድርጉልኝ። ጥያቄ ካላችሁ ሜሴጅ አድርጉልኝ። ሞር መረዳት የምትፈልጉ ከሆነ ደግሞ ስልካችሁን ቴክስት ሴንድ አድርጉልኝ፣ እልክላችኋለሁ ሞር ኢንፎርሜሽን። እና ብዙም ሰምታችሁትም ሊሆን ይችላል ይሄንን ኮንቴንት ክሪኤት የሚባለውን ነገር። እና ሪል ነው። ከሰራችሁ ገንዘብ የምታገኙበት ነው። ከተንቀሳቀሳችሁ ገንዘብ የምታገኙበት ነው። አድቨርታይዝ ነው የምታደርጉት። አድቨርታይዝ ለማድረግ
ፍላጎት ያላችሁ መቼም ያው ስራ ዝመንት አድቨርታይዝ ለማድረግ ፍላጎት ያለ